ከቤተሰብ ጋር ጥልቅ የሆነ ነገር ስለሌለ እነዛ ስህተቶች ሁሉ እንደ ትክክል ነው የምታስቢያቸው። እግዚአብሔር የሰጠን ነገር በምስጋና ከተቀበልነው መልካም እማ በቃ ቁርጥሽን አውጪ ሬሳዬ ይመጣልሽ። ትክክለኛ በሆነ ቦታ ትክክለኛ ለሆነ ሰው ችግርን ማጋራት ግዴታ ነው። ፈለኳት ልጅ ወለድኩና ካልጋ ላይ ስቅስቅ እያለቀስኩ በዚህ ሁሉ ዘመን እግዚአብሔር ትክክል ሰርቶ በልጄ ጉዳይ ተሳስቶ ቢሆን እግዚአብሔር ልክ ነው። ሰላም እንዴት ናችሁ? የተወደዳችሁ ተመልካቾቻችን እያያችሁት ያላችሁት ጄኤስ ፖድካስት ነው። አዘጋጅና አቅራቢ ፍሬህይወት ሞላ ነኝ። በዚህ ፕሮግራም እጅግ አስተማሪና ህይወት ለዋሽ ታሪኮችን ይዘንላችሁ ምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ዛሬ የመጀመሪያ እንግዳዬ ነው ይዤላችሁ የምቀርበው። የመጀመሪያው እንግዳዬ ትዕግስት ረዳይ ትባላለች። ትሁት፣ ታታሪ፣ በሚያውቋት ሰዎች ሁሉ የጥንካሬ ተምሳሌት የሆነች ሴት ናት። ካለፈችበት ከባድ የህይወት ታሪክ ብዙ ትማሩባታላችሁ፣ ብዙ ታተርፉባታላችሁ ብዬ የማስባለሁ። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ቲቲዬ ለኔ በጣም ማከብራት እምወዳት ጓደኛዬም እህቴም ናት። ጥሬና አክብረሽ እዚህ ስለተገኘሽ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆይሽኝ ፍሬዬ። እሺ ያው እንግዲህ ለማያውቁሽ ሰዎች እስቲ ራስሽን አስተዋውቂን። ቲቲ ማን ናት? እስቲ ትንሽ ስለ እድገትሽ ትንሽ አጫውች። ቲቲ ረዳይ እንግዲህ ሻሸመኔ ያደገች ልጅ፣ በጣም ጥሩ ቤተሰብ ያሳደጋት፣ ጥሩ ክርስቲያን ቤተሰብ ያሳደጋት ልጅ ናት እና እርግቷ በጣም ጥሩ። ከዛ ደግሞ በጣም በልጅነቷ ከበድ ያለ ላይፍ መርጣ የገባች ሴት ናት። ያ ሁለተኛ ጥያቄ የሚሆነው እንግዲህ የሆነ ባላሰብሽው እድሜ የሆነ ያልተጠበቀ ነገር ተከሰተና ያ የተከሰተው ነገር ምንድነው? በዛ ሰዓትስ እድሜሽ ምን ያህል ነበር የሚለውን እስቲ አጫውችን። አዎ ገና ፋየር ኤጅ የሚባል እድሜ ላይ ያለሁኝ ትምህርት ቤት ትንሽ በፊት ከምንማርበት ከመኖሪያ ቤታችን ከሚቀርብ ትምህርት ቤት ትንሽ ራቅ የሚል ነበረ የምንማር የነበረው። ምክንያቱም 7ኛ ክፍል እኛ አቅራቢያ ላይ ስላልነበረ ግዴታ ከኛ ሰፈር አልፈን ነበር ሄደን መማር የነበረብንና እዛ ትምህርት ቤት ገባው። የመንግስት ትምህርት ቤት ነው፣ ትንሽ ከሰፈር መራቅ ይላል። እየለመድነው የነበረ በጣም ቅርብ ነው ከኛ ቤት። ካቶሊክ ሚሽን ነው ማር የነበረው። ትንሽ ደቂቃ ነው ወክ አድርገሽ የምትሄጂበት። ሰፈሩም በደንብ ስርዓት የነበረው ሰፈር ስለነበረ ብዙ አናውቀውም አስቸጋሪውን ነገር። ከዛ ግን ወደዛኛው ትምህርት ቤት ገባሁኝ። ትንሽ ለየት ያለ ነገር ነበረ። አስቸጋሪ ልጆች ነበሩ፣ አስቸጋሪ ወንዶች ያለመድነው ነው። ከዛ እድሜውም አለ ገና የ14 ዓመት ልጅ ምናምን ነበርኩኝ እዛ ሰዓት 7ኛ ክፍል 13 14 ዓመት እና የነበረውን ነገር እናቴም የነበራት በጣም ጠንካራ አቋም ስለነበረ ልጆቿ ላይ ወተን ስንገባ ሰዓት በስነ ስርዓት አይታ ነው ምናምን ምንገባ የነበረውና ትንሽ ወጣ ያለ ነገር ሆነ። እኔ በመማርበት ሰዓት ላይ ያስቸግሩ ነበር። ያው የሻሸመኔ ልጅ ትንሽ አስቸጋሪ ይታወቃልና ስወጣ ስገባ ከባድ ነበር። ስለዚህ የመጀመሪያ የወሰነችው ውሳኔ ምንድነው? እኔ ትምህርቴን ማቋረጥ ነበረብኝ። በዛ መንገድ ነው እኔን ፕሮቴክት ማድረግ የነበረባት። በዛ ሰዓት የነበራት ውሳኔ ያ ነው። ስለዚህ ትምህርቴን አቋረጥኩ። 7ኛ ክፍል ወደ 6 ወር አጋማሽ ዓመት ላይ አቋረጥኩኝ ትምህርቴን እና ቤት ሆንኩኝ እና ቤት ተቀመጥኩኝ። ያው ቸርች ሄዳለሁ። ቸርች ግዴታ ነው መሄድ አለብኝ። ቸርች ሄዳለሁ። ከአንድ ጓደኛዬ ጋር ቸርች እንሄድ ነበር። በጣም ሳቂታ
ሳቂታ ነኝ። በጣም ትንሽ ነገር የሚያስቀኝ ልጅ ነኝ እና ቸርች ቁጭ ብለን እንስቃለን እንደለመር ነው። የሆነ ነገር አይተን በጣም ትንሿን ነገር አይተን ያንን ነገር አጋኖ የመሳቅ ነገር ምናምን ነበረብን። እንደዛ ነው ትምህርት ያቋረጥኩበት ሁኔታ በዚህ። እሺ በዚህ ሁኔታ ያለሽ ነበረ ከባለቤትሽ ጋር የተዋወቅሽውና እስቲ እሱን አጋጣሚ አውሪ። እና ያው እንስቃለን፣ መንገድ ላይ እንስቃለን ምናምንና ቸርች ጸሎት ፕሮግራም ነው። ሮብ ጸሎት ፕሮግራም 01 ሙሉ ወንጌል ጸሎት ፕሮግራም ነው እና በጣም ሳቂታ ናት። እኔ እንደምታውቂው ትንሽ ነገር ነው የሚበቃኝ ለመሳቅ ነው። ከዛ የሆነ ሰው አይታ ትስቃለች ማለት ነው። እያየን ነው እየጸለይ ነው የሚያስቃትና እሷ ዓለም ውስጥ ገባው ነው ይሄ ሰው እያየን ነው እየጸለይ ነው የሚለውና በጣም እንስቅ ነበረ። እንዳጋጣሚ ያይን ስለነበረ ደበረው። በቃ ሊያስቱ ምናምን የመጡ ሰዎች ናቸው አይነት ነገርና ይቅርታ ጸሎቱ ካለቀ በኋላ ይቅርታ ልንጠይቀው ሄድን። ግን አጠገቡ ስንደርስ ክስተቱ ስለነበር ትዝም ይለን እንስቃለን። ያው ልጅነቱም አለ ነው። በዛ ተለያየን። አይ ቲንክ ከሆነ ወራት በኋላ አዋሳ እሱ ያውን የሳቅንበት ሰው ከሚያውቃቸው ሰዎች ጋር የኔን ጓደኛ አገኛትና ይቅርታ ተጠያየቁ። የነበረውን ነገር ነገረችው። ከዛ ግን በቃ ከቲጂ ጋር ሻሸመኔ ስመጣ አገናኛቸዋለሁ እና ይቅርታ ጠይቃለች አለችው። በስንተኛው ጊዜ መጣች። ከዛ ሄድን። ካልሄድን ያን ልጅ እኮ አግኝቼው ምናምን ይቅርታ ጠይቄዋለሁና አገናኛለሁ ብያዋለሁ ምናምን አለችኝ። ሄድን። ከዛ ሄድን። በቃ የነበረ ልጅ ስትሆኚ ሁሉ ነገር እኮ ቀላል ነው። እንደዚህ ነበር ምናምን አለ። ከዛ እንዳጋጣሚ ሆኖ እኔ ለብቻ በዛ ክስተት አወቀ እንጂ እቤት ደግሞ ያቀናል በቸርች እነማየን ያቀቸዋል። ስለዚህ ያቀናል ማለት ነው። በጸሎት ምናምን ተዋወቃሉ። የሷ ልጅ ነሽ አሁን። ከዛ ቤት መምጣት በፊትም በጸሎት ይመጣ ስለነበረ ቤት መጣ። ምንድነው የተፈጠረው ነገር? ትምህርቷን አቋርጣለች አለችው። ለምን እንደዚህ አስቸግረዋት በቃ ቤት አስቀመጥኳት አለችው። ዛ እኔ ኔክስት ይር ላይ እኔም ስለመማር ከኔ ጋር ትማራለች። የማታ ነው መማሩ። እሱ ስራ ይሰራ ስለነበር የማታ ነው መማሩ። እኔ መላልሳታለሁ ምንም ነገር አትሆንም ማለት ተጀመረ። እንደዛ ነው የማታ ትምህርት የጀመርኩት። እና በዚህ አጋጣሚ ያው ይሄ ግንኙነት አድጎ ወደ ፍቅር ግንኙነት ሄደና እንደዛ ነው የሆነው። በቃ ተዋወቀ። ዴይ ቱ ዴይ ቤት ይመጣል። በመላመድ ውስጥ እድሜው አለ። በመጀመሪያ ደረጃ እድሜ አለ። አጉል እድሜ ላይ ነው። ከዛ በኋላ የሆነ ሰው ሁሉ ቀን ታገኛለሽ። አለመሳሳብ አይቻልም። ስለዚህ ወደዛ ተገባ፣ ወደ ግንኙነቱ ተገባ። ትምህርት ቤት ሄዳለሁ። ስመለስ እቤት ያደርሰኛል። ምሽት ነው። እንደዛ የሆነ የማታ ትምህርት ተማር። በዚህ እድሜ ላይ ያለሽ ነው እንግዲህ እርግዝና የተከሰተውና ከቤትም እንድትወጪ የሆንሽውና እንዴት ነበር እሱ አጋጣሚ? አንዱን አመት የማታ ከተማርኩኝ በኋላ ቀጣይ አመት ላይ ግን የቀን የገባሁት ግን ያው ከሱ ጋር የነበረው ግንኙነት እንደቀጠለ ነው። የቀን የገባሁት ከትምህርት ቤት ስወጣ አገኘዋለሁ። የሆነ ሰዓት ላይ አገኘዋለሁ። ስምንተኛ ክፍል። ከዛ ነው እርግዝና የተፈጠረው። ከዛ ግን ማለት በዛ ሰዓት ይሄ ልጅነቱ ሁሉ ነገር ትክክል እንደሆነ እንድታስቢ ነው የሚያደርግሽ። በዛ ላይ ደግሞ ከቤተሰብ ጋር ጥልቅ የሆነ ነገር ስለሌለ እያንዳንዱ የህይወት ጥልቀት የሚነግርሽ ሰው ስላልነበረ እነዛ ስህተቶች ሁላ እንደ ትክክል ነው የምታስቢያቸው። ቀጥሎ የሚያመጣብሽን አደጋ አታውቂውም። ስለዚህ ለኔ ትክክል ነው። በዛ ላይ ምን ተጽዕኖ አድርጎብኛል? እቤት ምንም ነገር ሳደርግ ጠንከር ያለ ቁጣ የሚቆጣኝ ሰው የለም። ለምን
ትንሽ ያመኝ ስለነበረ የተለየ ትኩረት ተሰጥቶኝ ተሞላቅቄ በሚባል ደረጃ ብቻ ነው ያደኩት። ያ ጥፋት ለኔ የሆነ ብርጭቆ ሰብሮ ወይ ቤት ውስጥ የሆነ ጥፋት አጥፍቶ ተዋት በቃ እንደመባል ነው ለኔ። ስለዚህ በዛ ደረጃ ነው። ብዙም እንዳጠፋው አይገባኝም ነበር። አንደኛ በጣም አፈቅረዋለሁ፣ ሁለተኛ ነገር በቃ ህይወት ይቀጥላል፣ በቃ ተዋደድን፣ ከዛ በኋላ በቃ ልጅ እንወልዳለን፣ ከዛ እንኖራለን ነው። በዚህ ልክ ነበር የነበረው ነገር እና በቃ ከረጅም ጊዜ በኋላ ሁላ ነው ያወቅኩት እርጉዝ መሆኔንም ምናምን ያወቅኩት። የዚህን ያህል በእውቀት የጠለቀ ግንኙነት እንዳልነበረ፣ በእውቀት በደንብ የታነጸ ማንነት እንዳልነበረ በዚህ ታውቂያለሽ። ረጅም ጊዜ ኖርማል ነበር የነበረው። እሺ ከዛ ያው የሆነ ምንድነው ከቤት ጠፋሽ፣ ወላይታ ሶዶ ሄዳችሁና እንዴት ነው ማለት እቺ በጣም የምትፈልገውን ነገር ተደርጎላት ያደገች ልጅ አንደኛ ከወላጅ እቅፍ አለ፣ ሁለተኛ አብሮ አደግ ጓደኞችሽ አሉ፣ ሶስተኛ እህቶችሽ አሉና ከእንደዚህ አይነት ኢንቫይሮንመንት ውስጥ ወጥቶ እንደዚህ አይነት ህይወት ውስጥ ስትገቢ ቻሌንጅ የሆነብሽ ነገር ምንድነው? በጣም በጥንቃቄ አይነት ነገር ያደገች ልጅ ፍጹም የማታውቀው ዓለም ላይ ነው የገባችው። አንደኛ አባት ያለ፣ ከዛ እናት ያለች፣ ሁለቱም ያሳዝናሉ። የነበራቸውም ነገር ስለነበረ እስከላያቸው ድረስ እንደሚያሳዝኑ ግን አላውቅም። በቃ እኔ ህይወት እየኖርኩ ነው እና ሄድኩኝ ወላይታ ሶዶ። ከዛ በኋላ ግን እያንዳንዷ ነገር ታስደነግጠኝ ነበረ። አንደኛ ልጅ ነኝ፣ ከዛ ደግሞ በባህሪ ራሱ መግባባት ራሱን የቻለ በጣም ማቹሮነሽ እንኳን ባህሪ ላይ ቻሌንጅ ያደርግሻል ከአንድ ሰው ጋር አብረሽ ስትኖሪ። እሱ ራሱን የቻለ ቻሌንጅ ነበረ። ከዛ ይሄ ማጣት የሚባለው ነገር እያንዳንዱ ነገር አስደንጋጭ ነው። እርግዝናው አስደንጋጭ ነው። ሁሉ ነገር ለኔ አስፈሪ ነበረ። አንዳንድ ጊዜ ተኝቼ ሁላ እነማ ሊፈልጉኝ መተው ጩኸት ስሰማ የሆነ ነገር ተደርገው ነው ሊሆን የሚችለው ብዬ ማለቅስበት ጊዜ ነበረ። ለኔ ከባድ ጊዜ ነበር። እሺ ከዛ በኋላ በጣም ያው ከምወደው ነገርሽ አንዱ ልጆችሽን ያሳደግሽበት መንገድ ነውና ይሄን ከማውራታችን በፊት የስንት ልጆች እናት ነሽ? እና በዛውም እድሜያቸውንም ብትነግሪን። የሶስት ወንድ ልጆች ጀግኖች እናት ነኝ። የመጀመሪያ ልጄ የአምህረት ይባላል። ስለ የአምህረት አወላለድ ግን እናወራለን። እሺ የአምህረት ይባላል። የ25 ዓመት ጀግና ነው። ዘንድሮ ተመራቂ ነው። ኦኬ እሺ። ሁለተኛው ልጄ ገርዛን ሳሙኤል ይባላል። ምርጥዬ ልጅ ነው። ሶስተኛው ቅመም ደግሞ ናሁም ሳሙኤል ይባላል። የ13 ዓመት ልጅ ነው። እንዲያውም ትላንትና 13 ዓመት የሞላው። የሶስት ወንድ ልጆች ያው በርግጥ እኔ ያውቃለሁ ለተመልካቾቻችን እንድትነግሪ በማለት ነውና እንዳልኩሽ አሁን ባቢዬን ስትወልጂ አንቺ በጣም ልጅ የመጀመሪያ ልጅሽን የአምህረትን ስትወልጂ በጣም ልጅ ነበርሽ አንቺምና እንዴት ነው ልጆችን የማሳደግ ጥበቡን ከየት አመጣሽው? ልጅ ነበርሽ አንቺምና ገና አድገሽም አልጨረሽም ነገርና እንዴት ነው እሱ ነገር እንዴት ነው የተፈጠረው? እውነት ለመናገር አሁን እንደዚህ አይነት ዕውቀት ነበረኝ የምልሽ አሁን እንደዚህ ነበር ከዛ እንደዚህ ብልሽ ብዬ አከታትዬ የምነግርሽ ታሪክ አይኖርም። ግን ልክ አንድ እናት ልክ ስትወልድ ተፈጥሮ ራሱ ኃላፊነት ነው የሚሰጣት እናት ነው የምትሆነው። ከዛ በተጨማሪ እግዚአብሔርም በብዙ ረድቶኛል ብዬ አስባለሁ። በቃ ኪያዬን የአምህረትን ሳሳድግ እያንዳንዱ ነገር ያስጨንቀኝ ነበር። ጌታ መጣሽው ትኝ በእውነት አላውቅም። በቃ እግዚአብሔር ነው ጥበብን የሰጠኝ። አስታውሳለሁ የሆነ አመት ላይ እግዚአብሔር ሆይ ባክህን ልጆቼን ማሳድግበት ጥበብ ስጠኝ። ሁለቱ ነበሩ፣ ሁለተኛው ልጅና እና
ማሳድግበት ጥበብ ስጠኝ። ርዕሱን ኬታ መጣሽው ማቀው ነገር የለም። የሚጸልይበት ቤት ነው ያደግኩት ምናምን ግን እንደዚህ በጥልቀት አሁን ልጅ ማሳደግ በጥበብ እና የሚባለው ነገር በእውነት ዕውቀት አልነበረኝም። ያው የእግዚአብሔር መንፈስ እኮ ነው የሚመራሽ ነው። በቃ ማቀው ይሄንን ነው ጥበብ ስጠኝ፣ ልጆችን ማሳድግበት ጥበብ ስጠኝ ብዬ ጸልይኩበትን ጊዜ አስታውሳለሁና ከእግዚአብሔር የሆነ ጥበብ ነው ብዬ አምናለሁኝ። በደንብ ደግሞም ነው። በዚያ ያይዘሽ እስቲ ስለ ያብ ምህረት ትንሽ እናውራ። ያብ ምህረት ወለታ ተሄደ። በቃ ጊዜ መድረሱን አላውቅም ነበር። ጋመመኝ ምናምን ሆስፒታል ወሰዱኝ። ሲሄድ ከባድ ነበረ። አምጬ መውለድ አልችልም። ስለዚህ ከፍተኛ ሆስፒታል ላይ መሄድ ነበረብኝ። ኦተና ወለታ ሶዶ ኦተና ሆስፒታል ይዘውኝ ሄዱ። አስታውሳለሁ መንገድ ላይ ሁሉ ነገር እንዳበቃ ነበር ያሰብኩት። ምክንያቱም ከፍተኛ ህመም ነው የነበረኝ። ትቻቸው የመጣኋቸው እናትና አባቶች አሉ። ሬሳዬ ሊሄድላቸው ነው እና እማ በቃ ቁርጥሽ ነው ሬሳዬ ሊመጣልሽ አልኩኝ ማለት ነው። አብሮኝ የነበሩ ሰዎች ነበሩ የሱ ቤተሰቦችና ነው እንደዛ ይባል ምናምን ግን በቃ እንደምሞት ነው ማቀይ ነበረው። ከዛ ሄድኩኝ ሆስፒታል ምናምን አንድ ነገር አልነበረ። ተኝቼ እግዚአብሔር ሆይ እባክህ አንድ ጊዜ ማረኝ፣ ይቅር በለኝ እባክህ። ምክንያቱም የክርስቲያን ቤተሰብ ነኝ። ስህተት በሆነ መንገድ ነው ሄደን ልጅ የተረገዘው ምናምን ነገርና ጌታዬ እባክህ ምህረት አድርግልኝ፣ አንድ ጊዜ ብቻ ማረኝ ያልነበረ እና ገባን። ያው ማዋለጃ ክፍል ምናምን ነገር ተገባ። አመጣ መውለድ አልችልም። ስለዚህ አንዳንድ ለሕክምናው የሚያስፈልጉ ነገሮች ገዝተና ተብሎ ሄደ እና መሀል ላይ ሽልብ ያለ እንቅልፍ ወሰደኝ። በዛ መሀል ያየሁት በብርሃን የተሞላ እጅ እና በዛው ቅጽበት ያንን ባየሁበት ቅጽበት ልጄ ያለ ምንም ስቲች ያለ ምንም ነገር ተወልዷል። እና ያነቃኝ ሁላ የሱ አክስት ነበረችና አረ ህፃኑ ወጣ ምናምን ያለች ስጮ የሱ ጩኸት ነው ሁላ ያነቃኝ። እንዲህ በጣም የሚያሰቃይ እንኳን መጣ አልነበረኝም። የእግዚአብሔር እጅ ነበረ። ስሙም ከሱ ጋር ተያይዞ ይመጣ ያብ ምህረት እግዚአብሔር በቃ ማረኝ ያለሊት አቅፊው ነውና ያብ ምህረት የእግዚአብሔር ምህረት ነው የተደረገልኝ። በቃ እግዚአብሔር ማረኝ ብዬ ነው ያብ ምህረት ያልኩኛሽ። እሺ ወደ ሁለተኛው ልጅሽ ወደ ገሪዛ እንምጣና እሱን እድገቱ ያው የዘገየ ነው ስቲልም ማለት ነውና ይህ የሆነበት ምክንያት ደግሞ ነፍሰ ጡር በነበርሽበት ጊዜ ተራቢት ስለነበር ነውና እነዛ ጊዜያቶች እንዴት ነበሩ? ሁለተኛ ደግሞ ቤተሰቦችሽ በጣም ይወዱሽ በጣም ሰፖርት ሊያረጉሽ የሚፈልጉ ሰዎች ናቸውና እርዳታ ከነሱ ያልጠየቅሽበት ምክንያትስ ምንድን ነበርና እስቲ የራህቡን ጊዜና እሱን አያይዘሽ አብረሽ። በጣም ይሰስቱልኝ ነበር በጣም ግን ደግሞ አንዴ የገባውበት ህይወት ነው። ብዙ እንድማር ስፔሻሊ አባም እማም እንድማር በቃ ህይወቴን እንድቀጥል ነው የሚፈልግ የነበረው። ማለት በቃ የሆነ ነገር ተፈጠረ ትዳር ላይ ገብታ ትዳር ማኔጅ ማድረግ በዚህ እድሜዋ አትችልም። ስለዚህ እኛ ጋር ትሆናለች እንደማንኛውም እኩዮቿ ልጆች ልጇ እኛ እናሳድግላታለን እሷ ትማራለች ነው የነበረው አቋም። ግን ደግሞ ግዴታ የሆነ ህይወት ተጀምሯል። ያኛው ሰው አብሮኝ መሆን ይፈልጋል። ስለዚህ ትዳር መያዝ ነበረብኝ። የመጀመሪያው ጥፋት አለ። ከዛ ሁለተኛ እሱ ጋር ገባሁኝ። ረጅም ጊዜ ቆይቻለሁ ማማዬ ጋር ኪዬን ይዤው። ከዛ ግን ግድ በቤተ ክርስቲያንም በምንም አብረው መሆን አለባቸው የሚለው ነገር ስለተወሰነ ግዴታ መግባት ነበረብኝ። ከዛ ገባሁ። ከሱ ጋር አብረን መኖር ጀመርን። ከባድ ነበር እኮ የነበረው ነገር። ከዛ ግን ወጥቼ መስራት ነበረብኝ። ልጄን ማሳደግ ነበረብኝ። በዛ ልፋት ውስጥ
መሀል ላይ የተፈጠሩ ነገሮች ነበሩ። ከሱ ጋር ባለመግባባት የተፈጠሩ ነገሮች ነበሩ። ተመልሼ ወደ ቤተሰቦቼ ቤት ልጄን ይዤ መግባት ነበረብኝ። ገባን። ልጄን ይዤ ገባሁ። ከዛ ትምህርት ጀመርኩኝ። ስራ እየሰራው ነው ምናምን መሀል ላይ እንደገና ታርቀን ገባው ማለት ነው። በዛ መሀል ነው ገሪዝ የተፈጠረው። ከዛ ግን ቀላል አልነበረም ህይወት፣ በጣም ከባድ ነበረ። ያለ መግባባቱ እንዳለ ሆኖ ፋይናንሻሊም በጣም ትክክል ያልሆነ ህይወት ነበር። ስለዚህ በደንብ ነበር መሰቃየው። በደንብ ቤተሰቦቼ ጋር ሄጄ ያለውን ነገር በባህሪ በጣም ብዙ ነገሮችን ጸጥ ብዬ መወጣት የምፈልግም አይነት ነኝ። ያ በራሱ ይዘኛል። ሁለተኛ ነገር በደንብ ደግሞ አሰቃይቻቸዋለሁ። በእኔ በእያንዳንዷ ከጅምር ጀምሮ በነበረው ህይወት አሰቃይቻቸዋለሁ። ስለዚህ አልናገርም እና ገሪዝ ተረገዘ። በደንብ ነበረ ስቃይን ችግርን ያየሁት በደንብ። እርጉዞ ነው መብላት አለመቻል፣ ከዛ ደግሞ ሰላም በማጣት ጭንቀት ውስጥ መግባት፣ እያንዳንዱ ነገር ለኔ ከባድ ነበር። በምን ሞራል እንደዚህ ሆንኩ ብዬ እናገራለሁ። ስለዚህ ራሴን ችዬ እየተንደፋደፍኩ አልፈው እኮ ሁላ ይመጣሉ፣ ግን እዘጋ ነበር። ምንም እንዳልተፈጠረ ነበር ሆኖ የሆነ ነገር ራሱን እናድርግልኝ ሲሉኝ አለኝ አልፈልግም ቀን ድርቅ ያልኩ ነገር ነበርኩኝና የገሪዛውን የተወሰነች ነገር የተፈጠረበት ክል ከዛ ጋር የተያያዘ ነው። ሰላም ማጣት፣ ከዛ በኋላ በስነ ስርዓት ደግሞ የሚያስፈልግ ነገር አመጣጥኖ አለመብላት፣ ጭንቀቱ፣ እያንዳንዱ ነገር ተደራርቦ ነው ለሱም ለእንደዚህ አይነት ጉዳት ስቲል ያላገገመበት ነገር እንዲሆን ያደረገው። ብዙ ነገር ፈታኝ ነበረ። እሺ የዛኔ እንደዚህ አይነት አስተሳሰብ የነበረሽና አሁን ላይ ግን ላይክ ይሄ ማቹር ዶረሽ ስታስቢው እርዳታ መጠየቅን ከሰዎች እንዴት ታያዋለሽ? አሁንም ደረቅ አይደለሁም ብለሽ ነው? አዎ ለማለት የፈለኩት ምንድነው ያው በባህላችን እንደሚባለው ስፔሻሊ ኢትዮጵያዊ ሰው ፊት መቅረብ እንዲ እርዱኝ ማለት ምናምን አይወድምና ይሄ ህመምንም ማካፈል ምናምን አይወድምና አንቺ ለብቻሽ ነበር የዛኔ ሁሉ ነገር አመቀሽ እያንዳንዱ ነገርና እሱ ለብዙ ጉዳት ዳርጎሻልና አሁን ላይ እሱኛው አስተሳሰብሽ ተለውጧል ወይስ እንዳለ ነው የሚለውን ለማወቅ። እነሱ ነገሮች የተማርኳቸው መሰለሽ ቺልድረን ክሮስ ኮኔክሽን የሚባል የህፃናት ማሳደጊያ እሰራ ነበር እና እዛ አብዛኛው ሴቶች ናቸው፣ ናኒዎች ስለነበሩ ሴቶች ናቸውና ማለት እኔ አይወራም ብዬ ማሰባቸውን ነገሮች በሙሉ ያወራሉ። ደነግጣለሁ። ይወራል እንደ አይነት ነገር ሁላ ሆናለው ማለት ነው። ስለዚህ ሰው የሆነ ሰው ሊኖር ይገባል፣ ችግሩን ነግሮት በሐሳብ ላይ ያቀለላት የሚገባ አይዞህ ሊለው የሚገባ ሰው ያስፈልገዋል ማለት ነው። ቀስ እያልኩ ነው ግንዛቤውን የወሰድኩት። በአንድ ጊዜ ያስፈልገዋል ምናምን የሚባል እንትን ውስጥ አልገባሁኝ። በጣም እኮ ካለመናገር የተነሳ ኢቭን ሽምግልና ላይ እኮ ከሱ ጋር የሆነ ነገር ተፈጥሮ ሽምግልና ላይ ቁጭ ተብሎ ነው ያለው። ማአቱን ሰዓት እሱ ተናግሮ ነው የሚያበቃው። በዚህ ልክ ነበርኩኝ ያለመናገር ዝም ማለት። ከዛ ግን ይሄንን ልምድ የወሰድኩት እዛ ድርጅት ገብቼ ሰዎች ሲያወሩ ሰማ ኦኬ ቀስ እያለ እየለመድኩት መጣው። ስለዚህ አሁን ችግርን ማጋራት ትክክለኛ ነገር ነው ብለሽ ታምኛለሽ? ትክክለኛ በሆነ ቦታ ትክክለኛ ለሆነ ሰው ችግርን ማጋራት ግዴታ ነው። ምክንያቱም እግዚአብሔር ሰው ነው የሚሰጥሽ፣ በየትኛውም ሁኔታ ሰው ነው የሚሰጥሽ። ሰው ነው መድኃኒት የሚሆንሽ ማለት የእግዚአብሔር መንፈስ ማጽናናት እኮ አለ። የወዳጅ ደግሞ ማጽናናት አለ። የወዳጅ ሸክምን መጋራት አለ። እሱ ነገር በደንብ ከሆነ አመት ወዲህ በደንብ እየገባ ይመጣ። ስለዚህ ነገሮች እየቀለሉ ይመጡ ማለት ነው። ስታካፊው ለሰው እየቀለለሽ ይመጣል። በተለይ ጥሩ ወዳጅ ሲሆን እየቀለለሽ ይመጣል። እንደዛ ነው ነው። እሺ ከዚህ በኋላ ምንድነው ነው እንግዲህ እዛ ህይወት ውስጥ ስትገቢ እንትን ማለት ነበረብሽ፣ ትምህርትሽን ማቋረጥ ነበረብሽ።
ከዛ ወተሽ ስራ መስራት ነበረብሽ እና እስቲ ዘይት ቤት ተቀጥረሽ ሰርተሽ ታውቂያለሽ? ከዛ ደግሞ ካፌ ላይ ሰርተሽ ታውቂያለሽ? ካፌ ቀን እየሰራሽ ማታ ደግሞ ትምህርትሽን የማታ ተማሪ ነበርና ይሄ ያቋረጥሽውን ትምህርት ራሱ እንድትቀጥይ የሆነች አጋጣሚ ተፈጥራ ነበርና ስለሷ አጋጣሚና ይሄ የዘይት ቤቱንም ቆሎም ትሸጪ ነበር እየቆላሽ ምናምንና እስቲ እነሱን አንድ ላይ አድርገሽ። አንድ ደስ የማይል ማለዳ ተፈጠረና ስራ አልሰራም ቤት ነው የምውለው። አባቴ ግን አንድ ነገር ይል ነበረ ሁሌ በፍጹም ቤት ውስጥ ቁጭ ብላችሁ የሆነ ሰው ገንዘብ እየተቀበላችሁ የምትኖሩ ሴቶች እንዳትሆኑ ይላል። እና ያለኝም የመጀመሪያ ነገር እሱ ነበር። እኔ ህይወት ብዬ ስወጣ ቁጭ ብለሽ የወንድ እጅ እየተቀበልሽ እንዳትኖር አይነት ነገር ብሎኛል። እና ስራ እየፈለኩኝ ነው ግን አንድ ግን አስቀያሚ ማለዳ ተፈጠረ። ብር ፈለኩኝ። የፈለኩት ለያምረት ቁርስ ነው ብር የፈለኩትና አልሰጥሽም ብሎኝ እጅግ ደስ የማይል ንግግር ተናግሮኝ ሄደ። ከዛ አልያዘኝ ወጥቼ መስራት አለብኝ እና ወጥቼ መስራትን ግን ያሰብኩት እኛ ቤት የሚመጡ ሰዎች አሉና እንደዚህ ቀን ወንደላጤ ቤት እየሰሩ ምናምን ከዛ መተው ከማጋ የሚያሳልፉ ልጆች አሉና ቢያንስ እንደነሱ አይነት እንኳን ሄጄ የሆነ ቤት ሁለት ቤት ምናምን ሰርቼ በመጣ አይነት ነገር ነበር ያሰብኩትና በቃ ስራ ለመስራት ወሰንኩኝ። ወጥቼ መስራት አለብኝ ግዴታ። በዛ አጋጣሚ ለሰው ነገርኩኝ። ዘይት ቤት ቦታ እንዳለ ተነገረኝ። ስራ ጀመርኩኝ ማለት ነው ዘይት ቤት። በዛ ነው ስራ የጀመርኩት። ዘይት ቤት እየሰራሁኝ በጣም ትንሽ ብር ነበረ 100 ብር ይሙላ አይሙላ እንደዛ ነገር ነበርና ከዛ ተጨማሪ ደግሞ ለምን ቆልቼ አሽጌ የእሱናት ቤት ሱቅ ስላለ እዛም ዘይት ቤት ማስቀምጬ ብሸጥ ተጨማሪ ገቢ ይኖረኛል ማለት ነው የነበረው ነገር። ስለዚህ ማድረግ የነበረው እሑድ ቀን ነው ረፍቴ። እሑድ ቀን እንገባለሁኝ እቆላለሁ እሸከሽካለሁ። በእንትን ታሽቶ ነው የሚታሸገው። ማታ ምሽቱን ደግሞ አሽጋለሁ። ከዛ ጠዋት ያንን ይዤ ሰጥቼ ደግሞ እንደዛ ነገር ሰራ ነበር። ከዛ ያን እየሰራው መሀል ላይ አሁንም ሌላ ደስ የማይል ነገር ተፈጠረና አቆምኩኝ የዘይት ቤቱን ስራ። መልሼ እነማዬ ጋር ገባሁ። ከዛ የማታ መማር ነበረብኝ እንደገና 9ኛ ክፍል ነበር ያቋረጥኩት። 9ኛ ክፍል ትምህርት እየተማርኩኝ ካፌ ስራ መስራት ጀመርኩኝ። እንደዛ ነው ትምህርቴን የቀጠልኩት። ካፌ እየሰራው ማታ እማራለሁ። ግን የካፌው ስራ እንዴት ሆነ? ሰውየው በደንብ ኃላፊነት እንዲሰማኝ አደረገና ቤቱን ለቀቀው። ስለዚህ ጥዬ እንደፈለኩኝ ሄጄ ትምህርቴን ተምሬ መምጣት አልችልም ነበር። አቋረጥኩ ትምህርቴንና ስራውን ቀጠልኩኝ። ከዛ በኋላ ምንድነው የሆነው? የህፃናት ማሳደጊያ ስራ ገባሽ። እስቲ ስለሱ ትንሽ አውሪኝ። የካፌው ስራ ተውኩትኝና የተወሰነ ጊዜ ቤት ቁጭ አልኩኝ። ከዛ ግን እንደገና ስራ መስራት ነበረብኝ። ኤንጂኦ ላይ ገባሁ ማለት ነው፣ ህፃናት ማሳደጊያው ላይ እዛ ገባሁኝ። ትምህርቴን እንደቀጠልኩኝ 9ኛ ክፍልን ከዛ 10ኛ ክፍልን 24 ሰዓት ነው ስራው። ከህፃናት ጋር ስለነበረ 24 ሰዓት ትሰሪያለሽ፣ 24 ሰዓት ታርፊያለሽ። ምንድን ነበር ስራሽ እዛ ትሰሪ ነበረው? የመጀመሪያ ስገባ በጽዳት ነው የገባሁት። አንድ አመት ያህል ከሰራሁኝ በኋላ ወደ ናኒነት እድገት አገኘሁኝና ናኒ ሆንኩኝ እና ህፃናት ላይ ሰራ ነበር። ከዛ በኋላ ማታ ማል ነበር። እንዴት ነው የሚሆነው? 24 ሰዓት ሰራና የሚቀጥለው ቀን ነው ግን ክላስ መገባኝ ነበር። ከዛ ማትሪክ ወሰድኩ፣ ውጤት መጣልኝ። እዛው እየሰራሁ ከዛ አካውንቲንግ አሁንም የማታ በሌቭል 4 ጀመርኩኝ እና ከባድ ነበር። ምክንያቱም 24 ሰዓት ሰራለሁ። በሚቀጥለው ቀን ለልጆቹ የሚያስፈልግ ነገር ቤት ውስጥ የመስራት ኃላፊነት አለብኝ። እንደገና ማታ ትምህርት መማር አለብኝ።
ግዴታ ነው መማር አለብኝ ልጆቼን ማሳደግ አለብኝ መስራት አለብኝ በቃ ግዴታ ነው እነዚህ ነገሮች ተያያዥ ናቸው ስለዚህ አንዳንድ ጊዜ ገበያ አስቤዛ ምናምን ገዛ ወፍጮ ቤት ምናምን መሄድበት ቀን ትምህርት ቤት ላረፍድ እችላለሁ ድክም ብሎኝ ነው ግን ትምህርት ቤት መቅረት አልፈልግም ምክንያቱም ውስጤ እልህ አለ አባዬ በቃ ሁለተኛው ልጅ በተለይ ሲወለድ በቃ ልጅ በልጅነቷ ልትሰቃይ ነው በቃ ልጅ አሳዳጊ ሆና ልትሰቃይ ነው ሳትማር የሚል ቁጭት ስለነበረበት እልህ ነበረብኝ በየትኛው ስቃይ ውስጥ ይሁን ተምሪ አባኔ ማየት አለበት እግዚአብሔር እድሜ ብቻ ስጠው ለአባዬ ይሄን ነገር እንደ እድሜ ስጠው ነበር ምኞቴ ነበርና አንዴ በጣም ነው ማስተዋወሰው ወፍጮ ቤት ሂጂ ምናምን በቃ ጉስቁልቁል ብዬ ትምህርት ቤት ሄድኩኝ ማለት ነው ስገባ አስተማሪው ክላስ ገብቷል ከዚህ ነው ተመጫዋል ከገበያ አልኩት በዚህ ሰዓት ምን አይነት ገበያ ያለው እና ነገርኩት 24 ሰዓት ነው ሰራው ኢትዮጵያ ውስጥ አለኝ ነው እና በየመጣ ነው አቃለሁ ምን አይነት ነገር አሳልፌ ትምህርቴን እየተማርኩ እንደሆነ አቃለሁ አው ኢትዮጵያ ውስጥ ከቀጥዬ ማለት አልፈለኩም እንደዛ ይሆንኩኝ እኔ ተማርኩት እግዚአብሔር ረዳኝ ዲፕሎማሽን አገኘሽ አባትሽንም አስደሰትሽ አስደስቻለሁ ብዬ አላሰብኩም ዲፕሎማይ ገና ነው ብዬ ነበር ማሰበው ለዛም የግራጁዌሽን ቀን ምናምን አልነገርኳቸው ከሰው ሰምተው እነሱ ናቸው እንዲያውም የሆነ ፕሮግራም አዘጋጅተው ሰርፕራይዝ ያደርጉኝ ምክንያቱም ገና ነው አባ የሆነ ደረጃ ላይ ስትደርስ የሚያያት ልጁን ማያው ጊዜ ያ ጊዜ አይደለም ገና ነው ብዬ አስብ ስለነበረ ምንም ለኔ ትልቅ ነገር አልመሰለም ከዛ በኋላ ከዚህኛው ድርጅት ከወጣሽ በኋላ የገባሽው ሻሸመኔ አማኑኤል ብርሃንና ህይወት ቤተክርስቲያን በሂሳብ ሰራተኝነት ነውና ያው ብዙ ላይፍሽንም እዛ ነው ያሳለፍሽውና በጣም ብዙ ትዝታዎች ምናምን አሉሽ እዛና እስቲ ያ ጊዜ እንዴት ነበር አው በዚህ መሃል የምርቃቴ ጊዜ ትንሹ ማሬን እርጉዝ ነበርኩ 6 ወር 3ኛ ልጅ እርጉዝ ነበርኩ ከዛ ከግራጁዌሽን በኋላ እዛ ነበርኩና ምንም ለወሊድ ወጣሁኝ አማኑኤል ብርሃንና ህይወት ስራ አገኘሁ ለኔ አማኑኤል ብርሃንና ህይወት በጣም የብሩ ተስፋ የለውጥ ትልቁ የህይወት አካል ያለ ብዬ ማስብበት ቤተክርስቲያን ነው በጣም ወዳቸው ማከብራቸው ፓስተሮች ያሉበት በጣም ስቲል ሞደው ቸርች ህይወቴ ትልቅ ነገር ያለ ብዬ ማስበው ቦታ ነው ስለዚህ ካራስ ቤት እንደተነሳው እዛኛው መስሪያ ቤት መልቀቂያ ያስገባሁኝ እዚህኛው ገባሁ እንደዛ ነው ከዛ እንግዲህ አሁን እዛ እየሰራሽ ያለ ነበር የመጨረሻ ልጅሽን ከሶስቱ ልጆች ሌላ አንድ ልጅ ወልደሽ ነበርና ምንድን ነበር የተፈጠረው ማለት በህይወቴ ሳቀሽ ከባዱ የህይወት ፈተናሽ ምለው እሱ ነበርና በዚህ ላይክ ተረጋግተሽ የኖርሽ መኖር በጀመርሽበት አጋጣሚ ነበርና እስቲ ስለ ጵንኤል አውሪን ጵንኤል በመሰረቱ እንዲ ታስባ የመጣች ህፃንም አልነበረችም ድንገቴ ናት ለተወሰነ ጊዜ እበሳጭ ነበር ምክንያቱም የተረጋጋ ህይወት አልነበረኝ ቸርች ላይ ባለኝ ህይወት ደስተኛ ነኝ ብዙ ነገር እየተሰራ ያለበት ሰዓት ነው ግን ደግሞ ቤት በነበረኝ ህይወት የተረጋጋ ህይወት አልነበረኝ ብዙ ነገር እያሰብኩ ባለበት ሰዓት የመጣች ልጅ ናትና መጨረሻ ላይ ግን ከሆነ ወራት በኋላ ከ3 ወር በኋላ በቃ እግዚአብሔር የሰጠን ነገር በመስጋና ከተቀበልነው መልካም ነው የሚለው ነገር ላይ ራሴን አረጋጋሁት ስለዚህ ደስተኛ ሆንኩኝ በቃ ስጦታይናት አይነት ነገር እና የሆነ ወር ላይ ነው ወደ 5ኛ ወር ላይ ምናምን ነው ሁላ ስም ያወጣሁላት ጵንኤል ናት በቃ ለኔ ጵንኤል ናት እግዚአብሔርን የማይበት ብዙ ነገሮቼ ወደ ጥግ የሚደርሱበት ናት ብዬ ነበር የተቀበልኳትና ተወለደች ያለ ጊዜዋን የመጣችው ኦቨር ስትረስ ነበረብኝ ያለ ጊዜዋን የመጣችው እና ሁሉ
አመጣጧ ድንገቴ ነው፣ አወላለዷ ድንገቴ ነው። ሁሉ ነገር ለኔ በጣም ሁሉ ነገር አስደንጋጭ ነው። ጠዋት ቸርች አገልግዬ ነው ከሰዓት በኋላ የአብያተ ክርስቲያናት ኳየር ስልጠና ወስጄ ነው ማታ ቤት ገብቼ መጣ አላመንኩም። ምክንያቱም ጊዜዋም አልነበረም። ከተወለደች ሰዓት ጀምሮ ግን በጣም ውስብስብ የሆነ ነገር የነበራት ልጅ ናት። በጣም ኦቨር ስትረስ ስለነበረብኝ ከተወለደች በኋላ ልጄ ትንሰቀሰቅ ነበር ሁላ የኔን ጭንቀት አጋብቼባት ነበር። ትንሰቀሰቅ ነበር፣ ትፈራ ነበር። ስትታቀፍ እንዲሳቅፋት መሸሸግ ነበር የምትፈልገው። በጣም ትንጥዬ ልጅ ግን ደግሞ የኔን ስቃይ የኔን ሀዘን ተካፍላ የወጣች ህፃን ነበረች። ታሳዝነኝ ነበር በጣም ባየዋት ቁጥር እና በ12ኛ ቀኗ ያው ህፃናት ላይ ስለሰራው እያንዳንዱን ለውጥ በትኩረት ነው ማየው እና ልጄ ታማለች አልኳቸው። ደነገጡ። ቤት ምንም አልሆነችም እኮ ሲሉኝ አይደለም ታማለች። በጣም ነበር ማለቅሰው። ሙሉ ሰውነቷ ቢጫ ነበር። ሄደን ሐኪም ቤት ሪፈር ተጻፈላት። ሐዋሳ ሪፈራል ሆስፒታል ሄደን እዛ ስትገባ የባሰ ነገሮች ከማስባቸው በላይ እኔ ከጠበቅኩት በላይ ተወሳስቧል። የልብ ክፍተት ነበረባት። ሰውነቷ ያለ ጊዜ ነው የተወለደችው። የ8 ወር ህፃን ናት እና ብዙን ሰዓት ሙቀት ክፍል ነበር የምትሆነው። ኦክሲጅን ነበር የሆነ ሰዓት ላይ ላይክ በኤሌክትሪክ ላይ ያስነሷት ነበር። የነበረው ስቃይ ከፍተኛ። ግን አንድ ነገር ነበር። እግዚአብሔር ሆይ አንድ ናት። እንግዲህ ለእግዚአብሔር እያብራራውላት ነው። አንድ ናት። ማጣት አልፈልግም። እንድትተርፍልኝ እፈልጋለሁ። ስጠኝ እባክህ አትውሰድብኝ ነበርና እና እላታለሁ ለሲስተር ለዮቴ ቲቲ ትለኛለች ምንም ነገር ቢመጣ ልብሽን አጽኚ፣ እግዚአብሔር አዋቂ ነው፣ ልብሽን አጽኚ እስቲ ምንም ነገር ቢመጣ ምንም ትለኛለች። አይደለም ወተት ብትሞት እኮ ራሱ አሳልፎ ይሰጠኝ የለ ያስነሳት የለ እግዚአብሔር እንደዛ አይደል የሚያደርገው ነው እላታለሁ። ብትሞት ራሱ አሳልፎ እኮ ይሰጠኝ፣ እንደገና አስነስቶ ይሰጠኛል፣ አይወስድብኝ። ነግሬሻለሁ በብዙ ስቃይ ነው የመጣችው። ከዛ ደግሞ አንድ ሴት ናት ሳሳውላት በጣም ግን እንደዛ አልነበረም። ኦልሞስት ወር የሚያህል ሆስፒታል ቆየን። በቃ ወደ ቤት ሂዱ አሉ። በጣም ተስፋ ተሰማኝ። ወደ ቤት ሂዱ ሲባል ተስፋ ተሰማኝ። ምክንያቱም በቃ ትኖርልኛለች ብዬ ነው የማስበው። ሆስፒታል ገብተን በስንተኛው ቀን ድንገት ራሷን ሳተች። ሆስፒታል ወሰድናት ምናምን በቃ አልተቻለም። እስከ መጨረሻው ሰዓት ግን ተስፋ ነበረኝ። እስከ መጨረሻው ሰዓት ደህና ትሆናለች ብዬ ነበር የማስበው። ግን አልሆነም። ከባድ ነበር ለኔ። ከባድ ጊዜ ነበር። ከባድ ነበር ለኔ። በአንድ በኩል እግዚአብሔርን እፈራዋለሁ። በጣም አምርሬ እንዳላዝን የመጣሁበት መንገድ አለ። በአንድ በኩል ደግሞ አርፋለሁ። አሁን ሁሉ ነገር ትክክል ሆነ። እግዚአብሔርን ፊት ለፊት አየሁት። ሰውነቴ ድና ቀረች አይነት ፎከራ የፎከረች ልጅ ነው ይሁን አየሁት ያለችውን ነገር ያጣችሁ። ከባድ ነበር ለኔ። ከባድ ጊዜ አሳለፍኩኝ። እነዛ ወቅቶች ከባድ ጊዜዎች ነበሩ። በጣም ከባድ ጊዜዎች ነበሩ። ያው ኦልሞስት ታውቂዋለሽና ከባድ ጊዜዎች ነበሩ። ግን እግዚአብሔር ይመስገን ብዙን ነገር ምን መሰልሽ ያንን በጣም ደግሞ ከባድ እንዳይሆን ያደረገው እግዚአብሔር በወዳጅ አጅቦኝ ነበር። በጣም ብዙ ወዳጅ ነበረኝ ከቤተሰብ አንስቶ እስከ ቸርቾቼ ፓስተሮቼ ድረስ በጣም ብዙ ጓደኞቼ አብሮኝ ነበሩ። ግን እረበሽ ነበር። ቀን ከነሱ ጋር ጽናናለሁ፣ በረታለሁ። ማታ ማታ ግን እረበሽ ነበር። ወይሩ ቀላም ይላል የሆነ ሰዓት ላይ ወይሩ ቀላም። ምክንያቱም አያታያትና ማግነች ልጅ ለሰራተኛ ጥያት አልሄድም አይደል ራሴ አይደል ልጅት ሞተው ምናምን ነገር እላታለሁ። ቢሮዬ እንደዚህ አስቀምጬ ነው ማሳድጋት ምናምን እላታለሁ።
ግን እንደዛ አልነበረም የሆነው እና እግዚአብሔር በምን አጽናናኝ። በቃ ሰው ብርትት ብዬ እንድቀር ያደረገኝ አንድ ሌሊት ፈለኳት ማቀፍ ፈለኩ። ገና 1 ወር አይደል አጥቻት የሞተችብኝ ፈለኳት ልጅ እና በቃ ወረድኩና ካልጋ ላይ ስቅስቅ እያለቀስኩ ከዛ ግን በዛ ለቅሶ ውስጥ ምን አይነት ሀሳብ መጣ? የእግዚአብሔር መንፈስ በምን አጽናናኝ። በዚህ ሁሉ ዘመን እግዚአብሔር ትክክል ሰርቶ በልጄ ጉዳይ ተሳስቶ ቢሆን እግዚአብሔር ልክ ነው። እንዴት እንደበረታው አላውቅም። ቀጥዬ መበርታቴን ነው የማውቀው። ቀጥዬ ስለ ልጄ ማልቀስ ማቆሜን ነው የማውቀው። በቃ እግዚአብሔር ልክ ነው፣ ስህተቱ እንኳን ልክ ነው የሚለውን ነገር በዚህ በረታ። በዛ ሊሆን ይችላል። አዎ ከባድ፣ በጣም ከባድ ጊዜ ነበረ። እኔም ያው አብሬሽ ስለነበርኩ በደንብ አውቀዋለሁ። እግዚአብሔር ይመስገን አልፏል። ቀጥሎ ምንድነው የሆነው? ያው ከዚህ ብዙም ሳይቆይ ይመስለኛል ከባለቤትሽ ጋር የተለያያችሁትና